ባለፈው ሰሞን የተካሄደው የቲክቶክ ገበያ አዋርድ ማለት ክሬቲቭ አዋርድ ውርደት ብርቅ አይደለም አለ። ነገሩ ጨዋታውን ለማሳመር ነው። ውርደት ብርቅ አይደለም አላለም። ነገር ግን ሽልማቱ ብዙ ክስተቶች የታዩበትና የተከተሉት ሆኖ አልፏል። እንግዲህ በሰግጥ ደድብ ፈምስ አሳቃቂ ማለት አነቃቂ ንግግሩ የሚታወቀው ቲክቶከር አዶናይ የመኪናውን ሽልማት ወስዷል። ያው ከላይ እንደገለጽኩት ውርደትና አዋርዱ ያልተለየለት በመሆኑ ምክንያት ማንም ቢሸለም ይገባኛል ለኔ ይሆናል ካለ ብለን ትተነው ነበረ። ነገር ግን ቲክቶከሩ ሽልማቱን በወሰደበት ማግስት ለሽልማቱ ያበቃውን ንግግሩን እንደ አልበርት አንስታይን ቲዮሪ ኦፍ ሪላቲቪቲ በመቁጠር ማለት ነው። ይሄ ሰግጥ ደድብ ፈምስ የሚለውን የከተማውን ወጣቶች በየከተማው እየዞርኩ የከተማ ወጣቶችን አሰለጥናለሁ ማለቱን ሰምተናል። ሰግጥ ፈምስ ሱርን ምን ያመለክታል? አትሊስት ሙሉ ኢትዮጵያን በመዞር ከአዲስ አበባ ይጀምራል። ሰግጥ ፈምስ ሱራችን ኢቨንቱ የሚዘጋጀው የመጀመሪያው አዲስ አበባ ይጀምራል። ከዛ በመቀጠል ሙሉ ኢትዮጵያን ይዞራል። ያው ጉዳዩ ለንግግርም ለትችትም የቸገረ ነገር ነው። የበቃ አይደለም ማለት ነው። እንዴ ደድቡ የምንባለው አይኪዋችን ለያዥ ለገራዥ አስቸግሮ ነው? አሃ እንዴ የደህንነታችን ምንጭ እኮ the most brilliant people in the world ምናምን ተብለን ነው የሚመስለው። እንግዲህ ሰሞኑን መነጋገሪያ ሆኖ ተመልክታችሁታል። ይሄው ቲክቶከር እንግዲህ ለረጅም ጊዜ ሲያነቃቃበት የነበረውን ባለ 3 ቃል ቅድም ያልኩትን በመውሰድ ከመሃል ደድቡ የሚለውን ወደ ኪሱ በመክተት ሰግጥ ፈምስ በሚል ርዕሰ ጉዳይ ወጣቶችን አሰለጥናለሁ ሲል ነበረ። ያው በእርግጥ ብዙ ሰዎች ኪስ የከተትከውን ደድብም አውጥተህ ካላሰለጠንከን ብለው ከፍተኛ እንቅስቃሴ ጀምረው ነበረ። እኔ የምለው ግን ድሮ እኔ ሳውቅ ካድሬ ያለው መንግስት ብቻ ነበረ። ዘንድሮ አስተውላችኋል? ሰዎች ግለሰቦች ራሳቸው እኮ ካድሬዎች አሏቸው። እንዴ የሆነ ነገር ሲናገሩ ከስር እየመጡ እንዲህ ለማለት ፈልጎ ነው እንዲህ ለማለት እኮ ነው እያሉ የሚያብራሩ ማለት ነው። እንዴ አንዳንድ ሰው የእውነት የምር ለመናገር የሆነ የመስገበ ቃላት ባህሪ ነው ያለው። በቃ የራሱ ሐሳብ የለውም። የሰው ሐሳቦችን ለማብራራት ብቻ የተፈጠረ ነው የሚመስለው። ለማንኛውም ለመሰገጡ በቂ ያለን ይመስለኛል። እንዴ ብንሰግጥ መስሎኝ ኑሮ እንደዚህ መሬት ለመሬት እያንከባለለ እየወቃን ያለው ብንሰግጥበት ኑሮ ላይ ራሱ ማለት ነው። እንዴ ብንሰግጥ መስሎኝ እንዲህ አይነት ሰዎችን ካባ እያለበስን የምናነግሰው። አሃ ብንሰግጥ ነው በህይወት ራሱ ቆመን የምንሄደው። እና ከዚህ በላይ ማለት ምን እንድንሆን ነው ትምህርቱ? ብቻ የነገሩ አካሄድ ያላማረው ራሱ ቲክቶከር አዶናይ ሰግጡ ሲል ከርሞ እንግዲህ ጩኸቱ ሲበረታበት ነው። ራሱ መሰገጥ ባለመቻሉ በቃ ተውት ብሏል። ያው ሰግጡ ብሎ መሰገጥ ያልቻለ ብለናል። ሌላው እንግዲህ ከዚህ ከአዋርዱ ጋር ተያይዞ በሽልማቱ ዕለት ምናልባት ሰግጠው ለመፈመስ አስበው ሊሆን ይችላል ያልተገባ አለባበስ ለብሰው የተገኙ ሌሎች ቲክቶከሮችን ደግሞ ፖሊስ እስር ቤቱን እያስጎበኛቸው ይገኛል። አንዲቱማ የለበስኩት ልብስ ያወጣው ገንዘብ ብላ ስታወራ፣ እኔ ደግሞ እንዴ እግዜር ያለበሰን ቆዳም ልብስ መባል ተጀመረ እንዴ አልኩ እኮ። አሃ ይቺ እንግዲህ ገላይን ታጠብኩ ለማለትም ልብሴን ታጠብኩ ማለቱ አይቀርም ማለት ነው። ብቻ የፖሊስ ማሰር ጉዳይ ትንሽ ነገርየውን አወዛጋቢ ያደርገዋል። ምክንያቱም ከባህላችን ያፈነገጠ ልብስ ለብሰሽ ተብላ ስትከሰስ እኔ የሐመር ባህል ተከታይ ነኝ ብላ የመለሰች እንደሆነ አቃቢ ሕግ ምንድን ነው የሚወጣው? ከዚህ ይልቅ ከምትታሰር እንደው ነገሩን ቀለል አድርጋችሁት በዚሁ አለባበስ የሰሞኑን የአዲስ አበባ ብርድ ጠዋትና ማታ ለ7 ቀን ቢታዘዝላት ባይ ነው። በነገራችን ላይ ሰሞኑን ፖሊስ ስርዓት ለማስከበር እያደረገ ያለውን ርብርብ አንዳንዱን በተለይ ማመስገን ያለብን ይመስለኛል። አሁን ባለፈው ከእድሜ ቀንሼ ለጠሚው ካልሰጠው ብላ የገለገልናት በረከት ገበሬዋ መታሰሯን ሰምተናል።
በህገወጥ ምናምን ጉዳዮች በተያያዘ ማለት ነው። እኔ ግን ያው በዛው ቃል የገባሽውን እድሜም አሁኑ አስገቢ ብትባል የሚል ሀሳብ ለመስመር ያህል ነው። ብቻ ይሄ ቲክቶክ ራሱ እንደ ማህበረሰብ ያዋረደን አንሶ አዋርዱ ደግሞ ሌላ ውርደት ሆኖ መምጣቱን የታዘብንበት ሳምንት ነበር ለማለት ነው። የአዲስ አበባ ገቢዎች ሰራተኞች ካሜራ አቅፈው ሊዞሩ ነው። ያው ለቅኝት ሲወጡ ካሜራ ያለበት ጃኬት ሊያለብሷቸው ነው ለማለት ፈልጌ ነው። ለምን ማለት ያዋቂ ነው። መስሪያ ቤታቸው ስለማያምናቸው። ጃኬቱን ለብሶ መንቀሳቀስ ግን የሆነ ለሌላ ትርጉም አያጋልጥም። ማለቴ እየሰረኩ ስላስቸገርኩ መስሪያ ቤቱ እየተቆጣጠረኝ ነው የሚል መልእክት እኮ አለው እንዴ። ያው በደንብ ካነበብነው እንደዚህ ነው። ሳስበው እዚህ ምስሉ ላይ የሚታዩ ሰዎችም ይሄንን መልእክት አስበው ይመስለኛል እንደዚህ ደስተኛ ያልሆኑት። እንግዲህ ሌላ መፍትሄማ ጠፋ እንዴ። እስከዛሬ በነጋዴዎች እና በገቢዎች ሰራተኞች መካከል የተደረጉ ድርድሮችን የተመለከተ ቪዲዮ እግዜር ከክምችት ክፍሉ ቢልክልን 5 ከግማሽ ኦስካር የሚያሸልም ፊልም ይወጣው ነበር። እንዴ ነገርየው ሁሉ በድርድር ነው አሉ የሚያልቀው። በጠረጴዛ ዙሪያ የምትባለውን ጽንሰ ሀሳብ እነሱ ናቸው በአግባቡ የተጠቀሟት። አጀማመራቸው ሁሉ ጊዜ እንደዚህ ነው አሉ። ይሄን ያህል መጥቶብሃል፣ የመጣብህን ግን እኔ በዚህን ያህል ልመልስልህ እችላለሁ አይነት ነገር ማለት ነው። ያው ነጋዴው የተቆለለበትን የሚያነሱበት የአካፋ ዋጋ ተሳስቦ ይከፍላል ማለት ነው። እንዲህ ነው ተቻችለው የሚኖሩት። ያው እንግዲህ ኑሯችን ያይጥና ድመትም አይደል። መንግስት ካሜራ ሲያመጣ እነሱ ደግሞ ኤዲት ማድረጋቸው ይቀራል። ለመተጋገዝ ማለት ነው። ልክ እኮ ነው። ኦዲት ሲደረጉ ኤዲት ያደርጉታል። እናማ የገቢዎች ሰራተኞች አሁን ደግሞ በራሳቸው አነሳሽነት የምር የምልክት ቋንቋ መማራቸው አይቀርም። ጌታዬ ሰው ገቢዎች ተመደብኩ ብሎ እኮ ነው ድግስ ደግሶ ግብር የሚያበላው። ማለቴ ታዲያ መቼም ግብር ደግሶ የሚያበላው ግብር ሰበስባለሁ ለመንግስት ብሎ ሊሆን አይችልም። እናማ ያው በድግስ ምናምን ያወጣውን ወጪ መስሪያ ቤቱ ሊመልስለት ይችላል? አይችልም። ስለዚህ ያንን የሚመልስበት መንገድ መፈለጉ አይቀርም ለማለት ያህል ነው። በነገራችን ላይ መንግስት ግብር የሚከፍሉ ዜጎችን ለማበረታታት ብርቱ ጥረት እያደረገ ነው። የዲፕሎማት ፓስፖርት እስከ መስጠትም ጭምር ማለት ነው። እኔ የምለው ይሄ ነገር ሌላ ጣጣ ያመጣብንም? ማለቴ 100 ጎበዝ ግብር ከፋዮች ቢኖሩን ለመቶዎቹ ልንሰጥ ነው። ከዛ ደግሞ ታየኝ እኮ ግር ብለው ሲሄዱ ማለት ነው የሆነ ሀገር ኤርፖርት ሲደርሱ ዲፕሎማቶች ነን ሲሉ ዲፕሎማት ናችሁ ወይስ ለሰላማዊ ሰልፍ ነው የመጣችሁት መባላቸው አይቀርም። እንዴ የእውነተኛ ዲፕሎማቶችንም ክብር እኮ ዝቅ ማድረግ ነው። አቆማቸው ከዛች እንደፈለገች ምጅረት አርጋ ፓስፖርት ከምትሰጠው ሀገር ነው የመጣችሁት መባላቸው ይቀራል። ያው ማበረታታቱ መልካም ሆኖ ሳለ ለቀሪዎቹ ደግሞ መንግስት ሌሎች አይነት የማበረታቻ መንገዶች እንደሚከተል ተስፋ እናደርጋለን። በቃ ግን ይቺ ሀገር ማለት ከዚህ ሀገር መሄድ በመንግስት ደረጃ ሁሉ ሽልማት ሆነ አይደል? መቼም የሌላ ሀገር ከፍተኛ ግብር ከፋይ መንግስቱ የራሱ ሀገር መንግስትን ባይለው የሄደበት ሀገር መንግስት ቀይ ምንጣፍ አንጥፎ ነው የሚቀበለው እንኳን ደህና መጣችሁልኝ ብሎ። ያው ለኛ ግን ሽልማት ነው ሌላ ሀገር መሄድ። ትራምፕ ሶማሊያውያንን መሬት ዘርሮ ሲረማመድባቸው ስታይ ለኔ ብለህ ስድቡንም ለኔ ብለህ ስማ። የዲፕሎማቲክ ፓስፖርትን ቢኖርህ ለማለት ነው። ብቻ የካሜራው ጉዳይ ገቢዎች ሚኒስቴር ገቢውን ለማሳደግ ቆርጦ መነሳቱን የሚያመለክት ሲሆን ሰራተኞቹም የፈጠራ ችሎታቸውን ለማሳደግ ቆርጠው እንደሚነሱ እናስባለን ለማለት ነው። ማስታወሻ ባለፈው እንግዲህ የትራፊክ ፖሊሶችን ኪስ የሌለው ዩኒፎርም እናለብሳለን ምናምን ብላችሁ ነበረ። ይህን ሀሳብ የታደረሳችሁት ያው እኔ ተናግሬያለሁ። ሱሪያቸው ኪስ ባይኖረው ራሱ ግልገል ሱሪያቸው ላይ ኪስ መስፋታቸው እንደማይቀር ለማለት ነው።
ኦፌኮ መጪውን ምርጫ ለማካሄድ አስቻይ ሁኔታዎች የሉም አለ። ይኸው ተጀመረ። የእናቴ መቀነት አደናቀፈኝ። ምንድነው አስቻይ ሁኔታዎች ማለት እንዴ? አፍሪካ ውስጥ እኮ ምርጫ ለማካሄድ ወረቀትና ኮሮጆ በቂ ነው። እሱ ደግሞ በደንብ ተዘጋጅቷል። መቼም ከህዝብ ጋር ስብሰባ ደጋፊዎቻችንን ማሰባሰብ ምናምን እንደማትሉ ተስፋ እናደርጋለን። ከደጋፊዎቻችሁ ጋር ልብ ሳትተዋወቁ የምትሉትን ነገር ሳትነግሯቸው ካላወቁ ምኑን የፖለቲካ ፓርቲ ሆናችሁ ለማለት ነው። ስለዚህ ሰልፍ ስብሰባ ምናምን ብዙም አስፈላጊ አይመስለኝም። ያው አንደኛችሁን የምርጫው ዕለት ተሰልፋችሁ ትሰበሰባላችሁ፣ ሁለት ባል ወይም ተሰብስባችሁ ትሰለፋላችሁ። ኦፌኮዬ ግን አመት 2 ዓመት ሀገሪቱ ላይ ምን እየተከናወነ እንዳለ ከመጋረጃ ጀርባ ሆነን ስንከታተል ቆይተን ድንገት መድረክ ላይ ሆነን መተወን አይከብድም? ያው ገጸ ባህሪያቱን ማጥናት መላበስ አልፎ አልፎ ደግሞ መድረኩ ላይ ይወጡ ምናምን መለማመድ የለም ወይ ለማለት ፈልጌ ነው። እንዲሁ እንደ ብልጭታ ብቻ ተነስቶ አስቻይ ሁኔታዎች የሉም ምናምን ማለት አለ? እንደ ብልጭታ ነው ወይ ሀሳቡ ይመጣላችሁ? ማለት እንኳን ስለ ሀገሪቱ መጻኢ እድል ቀርቶ ስለ ዕቁባችን መጻኢ እድል ራሱ አዳራሽ ተከልክለን በየመንገዱ እንደምንሰበሰብ አታውቁም? ያው ደግሞ መንግስት ከለከለ ምናምን አላልኩም። የተከለከልነው አዳራሽ ነው ብያለሁ። የሚከለከሉት አዳራሽ የሚያከራዩት ናቸው። ለምን? ገንዘቡን አይፈልጉትም። ከፖለቲካ ፓርቲ የመጣ ገንዘብ ግፍ ይሆንብናል ብለው መሰለኝ። እንግዲህ ኢፍትሐዊነትን የምንታገለው ለራሳችን ነው ስንል ከረምን እኮ። ዓለም መቼም ሽክርክሪት ናት። የሆነ ሰው ጋር የደረሰው ነገር ዞሮ እኛ ጋር መምጣቱ አይቀርም። ያው የታወቀ ነው እንዴ። ሌላው ጋር ሲደረግ ዝም ያልነው ነገር እኮ እንደምታውቁት እንዳሜባ ራሱን እያራባ እኛ ጋር መድረሱ አይቀርም። ይሄ የዓለም ሀቅ ነው። እናማ ያው እንደነገርናችሁ የጽዋ ስብሰባችንን ሳይቀር መንገድ ላይ እያደረግን ያለንበት ሁኔታ ነው ያለው ለማለት ነው። መረጃው ከሌላችሁ ለሰርግ ራሱ የምንከራየው እኮ የሙሽሮቹን መታወቂያ ሲዘን ነው። ከዛ ያው የሰርግ ስነስርዓቱ ላይ ምናልባት ደግሞ እግዚአብሔር ያጣመረውን ማንም አይለየው የሚል ቄስ ከተገኘ ጭራሽ መፈክር ታሰማላችሁ ተብሎ የሚቀጥለው ለመልስ የሚያከራየን አይኖርም። እናማ ኦፌኮን ለመምከር ያህል ደጋፊዎቻችሁን ለማግኘት ብቸኛው መንገድ በዚህ ዘመን ደብዳቤ መጻጻፍ ነው። ይህ በእንዲህ እንዳለ እንግዲህ ኢህአፓ የተባለ ፓርቲም ሰሞኑን ቀብድ የከፈለበትን አዳራሽ አናከራይም በማለት ቀብዱ እንደተመለሰለት ተናግሯል። ያው እኛ ግን ቀብዱን ራሱ የመለስነው የፖለቲካ ምህዳሩን ለማስፋት ካለን ቁርጠኝነት ነው ለማለት እንወዳለን። መቼም መንግስት በቀደም ያለውን ሰምታችኋል። ምርጫው የማይደረግበት ምንም ምክንያት የለም ብሎ አስምሮ ተናግሯል። ያው ምናልባት እንግዲህ ስብሰባው ምናምን ከተከለከላችሁ ልንመርጣችሁ የታሰበው በመልካችሁ ሊሆን ይችላል። እንዲህ ከሆነ ግን በእውነቱ በጣም ቀላል ነው የሚሆንልን። ያው ከዚህ በፊት ጥቁርም አይተናል፣ ቀላ ያለም አይተናል፣ ቀይዳማም አይተናል፣ ራሰ በራም አይተናል፣ መልከ መልካምም አይተናል፣ መልከ ጥፉም አይተናል። አሁን የሚቀረን እንግዲህ የሆነ አጠር ብሎ ወፈር ያለ እንደገና ቀላ ብሎ እንደገና ጠቆር ያለ ቢወፍርም ቢቀጥንም ምናምን ችግር የለብንም፣ ግን ቀጭን መሆን አለበት። እንዲህ አይነት ሰው ደግሞ መርጠን እናየዋለን ብዬ ነው። ስለዚህ ምንም አይነት ህዝባዊ ስብሰባ አያስፈልግም እንዲህ ለመምረጥ ብዬ ነው። ያው የምርጫው ዕለት የክት ልብሳችሁን ተኩሳችሁ ለብሳችሁ በቃ መደርደር ነው። ያው ከመሀል እንመርጣለን። ለማንኛውም ኦፌኮ ችግሩ ህፃን እያለ እንዲህ አስቻይ ሁኔታ የለም ብንል ይሻላል ነበር እንጂ አሁንማ ችግሩ ጎርምሶ ከቤት ሊወጣ እኮ ነው ለማለት ነው። ቁም ነገር ባዘሉ የምር በሆኑ ዜናዎች አብረን ፈገግ ስንል የቆየ ነው። አደይ መልቲ ሚዲያ ዜና በፈገግታ ላይ ነው። ሁሌም እንደምንለው ፈገግታችንን አይንሳን። ፈገግታችን ለብዙዎች እንዲዳረስ፣ ብዙዎች ደግሞ ከኛ ጋር እንዲሆኑ፣ ቤተሰብነታችን እንዲዳብር፣ ቤተሰቦቻችን ቁጥራቸው እንዲበዛ ላይክ፣ ሼር፣ ሰብስክራይብ አድርጉ።